ሰበር ዜና ቻይና አሜሪካ ላይ ጣለችውን ቀረጥ ወደ 125 በመቶ አሳደገች። በቻይናና አሜሪካ መካከል ያለው የንግድ ጦርነት ተባብሶ ቀጥሏል። ከዚህ ቀደም ብሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉትን የታሪፍ ጭማሪን ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ መጣሏን ይፋ ማድረጓ ይታወሳል። ቤጂንግ እዚህ ውሳኔ ላይ ደረሰችው ትራምፕ በቻይና ላይ የጣሉትን ታሪፍ ወደ 145 በመቶ ከፍ ካደረጉ በኋላ ነው። የትራምፕ ታሪፍ ጭማሪ የአሜሪካንን የአክሲዮን ስቶክ ገበያ እንዲዋዥቅ ምክንያት ሆኗል። አሜሪካና ቻይና አንዳቸው በሌላኛቸው ላይ የሚጥሉት ታሪፍ ከፍ በማድረግ እርስ በራሳቸው የታሪፍ ፉክክር ውስጥ መግባታቸው አስጊ መሆኑን የምጣኔ ሀብት ባለሙያዎች ተናግረዋል። በበኩላቸው የቻይና ፕሬዝዳንት ጂ ጂንፒንግ የአውሮፓ ህብረት ከቻይና ጎን በመቆም የአሜሪካንን የምጣኔ ሀብት ጭቆና እንዲታገሉ ጠይቀዋል። አክሎም በታሪፍ ጦርነት ማንም አሸናፊ አይሆንም ብለዋል። ትራምፕ ግን ከቤጂንግ ጋር ድርድር በማድረግ ለሁለቱም ሀገራት የሚጠቅም ስምምነት ላይ እንደሚደረስ ተስፋ ያደርጋሉ። ይህ የንግድ ጦርነት እየተጋጋለ ሄዶ የምጣኔ ሀብት ውድቀት ያስከትላል የሚል ስጋት ተፈጥሯል። ትራምፕ ከፍተኛ ታሪፍ በጣሉባቸው ሀገራት ላይ የተላለፈው ውሳኔ ተፈጻሚነቱ ለ90 ቀናት እንዲዘገይ ወስነዋል። 60 የሚደርሱ ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ነው ትራምፕ ያልተጠበቀ የፖሊሲ ለውጥ በማድረግ የከፍተኛውን ታሪፍ ተፈጻሚነት እንዲዘገይ ውሳኔ ያስተላለፉት። በዚህም መሰረትም ከሀገሪቱ ጋር የሚደረገው ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነውን 10 በመቶ ቀረጥ እንዲሆን ተደርጓል።